የተሰጠው መግለጫ ሳይቀር አርኪ አይደለም በቂም አይደለም ከዚህ በላይ ነው ሊደረግ የሚገባ አባቶቻችን ከፊታችን ሆኖልን እኛ ደግሞ እናንተ እንከተላለን አለበለዚያ ደግሞ እናንተ እንዳስገደላችሁን እናምናለን ማውገዝ ምን ይሰራል ስራ መስራት ነው እንጂ ምናምን ይሉስ አይደለም ስራ መስራት አንዱ ነገር ነው ግን በቃል የመጣው የሥራው አካል እኮ ነው መናገር በራሱ የሥራው አካል ነው በቃል የተነገረው ነገር ሰው በጆሮ ጭምር እኮ ይስሜት ዋሳለው አይዞህ የሚባለው ወገን አለኝ የሚሉ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለም ሰው አለም የሚለውን መልእክት ሊሰሙ ይገባል ለካድሬዎች በስልጣና መልኩ የሚሰጡ ነበሩ ማሰልጠኛ ማኖሎቹ ላይ የኢትዮጵያ ቤተክርስቲያንን በቀጥታ ተጠቂ ሊያደርግ የሚችል የስልጣና ሐሳብ የያዙ ትርክቶች ነበሩ እና አሁን እነዚህ ያለ ወላጅ የቀሩ ህፃናት አያሳዝኑ እነዚህ ክርስቲያን መሆን መሞት ክርስቲያን መሆን መገደል ክርስቲያን መሆን መከራ መቀበል ያለ ወላጅ መቅረት ቁስለኛ መሆን አሁን ዝቋላን የሚያክል ገዳም እንግዲህ ኢትዮጵያ እኮ ነፍሷል አስብ እንግዲህ ደግሞ ለዛው ሙዚች አዲስ አበባ ጥግ ላይ አይናችን ስር ያለ ገዳም ነው በዚያ ደረጃ እንደዛ አይነት ችግር ተፈጥሮ እነዛ መነኮሳት ታርደው ተያዙ የታፈኑ ለዛውም ደግሞ በተደጋጋሚ ምልክቶች ታይተው እኔ ነገስታቱ ክርስቲያኖች በመሆናቸው እንደ አንዳማኝ መጡ ተሳለሙ እንጂ በነገስታት ስም የተሰራ ቤተክርስቲያን የለም በነገስታት ብር የተሰራ ቤተክርስቲያን ሊኖር ይችላል የኢትዮጵያ ቤተክርስቲያን ለኢትዮጵያ ዕዳዎች በተቀላላ ተጠያቂ እንድትሆን ሊያደርግ የሚችል ትርክት ነው የቁልቁለት ጉዞ እንድንጓዝ የሚያደርጉን ሌላ ብሶት መጥቶ እንደገና ሀገሪቱ ባላት ድህነት ሳይቸግራት የሰላም እጦት ሳይቸግራት አሁንም ደግሞ ሌላ ቀውስ እንዲመጣ የሚወተውቱ ሰዎች ወደ ደቡብ አካባቢ ስንሄድ በስልጣን ላይ ያሉ ፕሮቴስታንቶች የቦታ ነጠቃ እና የአንዳንድ ነፃነቶች ገፈፋ የሚያጨበጭብለት ካለ ገዳይ መግደሉን ይቀጥላል እና አንዳንዶቹ ቦታቸው ሲመለስላቸው ዝም ይባላል አንዳንዶቹ ደግሞ የተገደለው ተገድሎ የሞተው ሞቶ የታመመው ታክሞ ሲድን በቃ ተውት አብሮ ለመኖር ሲባል ይቅር ሰው ሃይማኖተኛ ሆኖ ወይም አላህንም አመልካለሁ ይበል ወይም ጌታ ኢየሱስን አመልካለሁ ይበል ምንም ያምልክ ምን ገዳይ ከሆነ በዚያ እምነት ውስጥ የሚመጡ ሰዎች ምንድናቸው ወይ ሃይማኖት አልባ ናቸው ወይ ጨካኝ ገዳዮች ናቸው እንደው ምድጃውን የለም ከድነናል ከዚህ በኋላ ሳቱ ተነስቶ ያቃጥለን ማይባል ሊያቃጥል የሚችል ሳት መሆኑ ታምኖበት እኔ ከወዲሁ ዝም ብሎ በደንብ መሰራት ያለበት ነገር መሰራት ነው እንጂ ያለበት የቆየ እኮ ነው 99 ዓመተ ምህረት ነው የተጀመረው በሻሻ ላይ ምናን ከተሰደዱም ከተገደሉም የሚገኙት ኦርቶዶክሳውያን ናቸው ጠላት መቼ ይመጣል ቢባል እረኞቹ ያንቀላፉ ጊዜ ነው 10 ዓመት በላይ ቆኖታል እየመረጡ መግደል ከተጀመረ የተያዘ እቅድ የለም እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አይደለም ሰውነታቸው በመጥረቢያም በቢላዋም በለው በምን የተሸነታተረ ህፃናት እነዚያ ጨቅላ ህፃናት እንደዛ ሆነው እኛ ቤተ መቅደስ ውስጥ ሆነ ምንድነው የምንሰራው ነው ለምሳሌ መንግስትን ማን ነው የሚጠይቀው የመጀመሪያው የአንድ ሊቀ ጳጳስ ተግባር አጽመ ሰማዕታትን መሰብሰብ ገፋ ሰማዕታትን ለህዝብ መንገር ማልቀስ ሲያለቅሱ አይቻቸዋለሁ አቡነ ይስሐቅ በጣም ነው ደስ ያለኝ